ዜዶ ግን የምር ግን እኔና ፋሲካ እንደምታረግ ያረግሽው እሷም ታደርግልኝ ያረግሽው ትቼዋለሁ። እኔ ጀበና ከያዘ በኋላ በቃ ትቼው በመስቀል የሚያለው ትቼዋለሁ። እኔ ትቼዋለሁ። ፍቅር ይወጣልኛል እኮ እውነትሽ ነው። ፈስፈስ የምትይው ለካ ጀበና እየያዘ የመጣብሽ ነው። ለምንድን ነው ግን ኮፕሊንግ ዋ ትቼዋለሁ እኔ ጋይስ ኮፕሊንግ ሲያርጉልኝ በማርያም ኮፕሊንግ አርጉልኝ። እዚህ ያላችሁ ሁላችሁ ቅዳሜ ቀረበች፣ ሮብ፣ ሐሙስ፣ አርብ፣ ቅዳሜ ቀረበች። የኢትዮጵያ 4 ሰዓት፣ ቤይሩት ያላችሁ 10 ሰዓት፣ ዱባይ ያላችሁ 11 ሰዓት። አዎ እንዳትቀሩ። ኮፕሊንግ ታፕታፕ ለማድረግም ዝግጁ ነው። ወይ እኔ ፍቅር አሁን እኔ ያልኩሽ አውቄ ነው በያታውቀሽ እንደሆነ ለምን ረጂ ከፋታል ቶሎ በእናትሽን። እሺ ፍቅር፣ እሺ እኔ ፍቅር ኮፕሊንግ ከንፈርሽ ምንነች ነው? ምን አውቃለሁ እኔ ምን አውቃለሁ። ማይችል ነው እየሳመኝ አደረ። ወይ ጉዴ! አፈራቸው በቃ ሁለታቸው። የምታፍር ከሆነስ እኔ እኮ ፋሲካ ነው ጉጉር ወጣትብኝ ብላ ክሬም እያደረገች ልክ ምጥን ሲል ክሬም አስቀመጠችው። አረ ተቀብቼ ጨርሼ ነው። ምን ይሄ በፊት እኮ ነው የገዛሁት ማሬ፣ በፊት ምን ዝማን። በፊቱ ግን አሁን የተነሳው ጉጉሩ የበፊቱ በፊትም አለብኝ ማሬ፣ በፊትም እኔ ስትቀቢ አይቼሽ አላውቅም። አንቺ ነሽ የማታይኝ፣ ሁሉም ሰው ያውቃል። ኦኬ ኮፕሊንግ 5,000 ቴንክ ዩ ማርያም። ትለያላችሁ፣ እግዚአብሔርን ትለያላችሁ። 5,000 ልንገባ ነው። ለጌም የቀጠሮ ግን ቀድሜ ነው የምገባው። አቤት ታፕታፕ ለጠላትም ለሽረኛም ለምንቀኛም ኮፕሊንግ አድርጉ። ፋሲካ ምን ነው ኮፕለስ? እነዚህ አፍሪካኖች መሰልሽ ድንቡጭ ቡጭ አልሽ። አንቺ ደግሞ ተይኝ በእናትሽ፣ ኮንፊደንሴን አትውሰጂው። ጨንቆኝ ነበረ። ጋይስ ታፕታፕ በደንብ ኮፕሊንግ አድርጉ። 4 ሰዓት ቅዳሜ 4 ሰዓት ማታ በኢትዮጵያ ገመድ ገዝቻለሁ። ወይ ታነቅባታለሁ ወይ እናንተ ታድኑኛላችሁ። ታገዚ ኢየሱስ ገዝቼ አዘጋጅቻለሁ። ኧረ ታሸንፍ ያለ ሴጠላ ጆሮ ይደፈን። በስመ አብ ባታሸንፊ ደግሞ ወሩን በሙሉ ያንቺን እብደት ማን ይችላል? ጋይስ ያንን እንድታሸንፍ እና ውሽዬ ኧረ በስመ አብ እንደዚህ እንኳን የለብኝም። ውሽዬ ብሸነፍም ባላሽ ኧረ እመቤቴን ኧረ የለብሽም። ብሸነፍ ልታደም ምናምን አጣይ ነው የምትሆኙ ብዬ ነው። ኧረ በስመ አብ ኮፕሊንግ ገና 1,000 አላስገባችሁም ጋይሶች። ኮፕሊንጉን 1,000 አስገቡ። አላረገውም ጋይስ። ታፕታፕ ኮፕሊንግ ታፕታፕ። ትቀጣላችሁ ቅጣት ትቀጣላችሁ ቅጣት። እኔ ትቀጣላችሁ ቅጣት። ረጁን እየጠበቅኩ ነው። እክቴ ረጁን ደውይላትና ትምጣ። አንቺ ስለ ጌም ታስባለሽ? ያ ጉዳችሁ በሉ ረጁና ሪምዬ እኔ ፍቅር ይልኝ ጉዴ አሁን ማላ ግን አንቺ ዘድ የምሬና መልሽ ሴጣን የረገጠውን ትንሽ አንቺ በጣም ክፉ ሰው ነሽ። እሺ አሁን ደግሞ ከሪም ጋር ልታጋጭኝ ነው። አምላክ እስራኤል ሆይ እኔ ምን አጥፍቼ ነው ግን አንቺን ያዘዘብኝ ዘንድሮ? ይኸውልሽ ረጁ ምን እንዳረገች ልንገርሽ። ሪም መጀመሪያ እኔ ልክ ላይቬን እንደከፈቱ መጣች፣ ተቀበልኳል። ከዛን ሰላም ብላይ ሳጨርስ ሀቢብን አመጣች። ወንድሜ ሀቢብን ተቀበልኳ አመጣችውና
ይኸው ታረቁ፣ የሰው ምክር አትስሚ ምናምን ምናምን ትላለች ማለት ነው። ማን እንደመከረኝ እኔ ምን አቅላታለሁ? እኔ ሕፃን ልጅ ነኝ እንዴ? አሁን ደግሞ ገልብጣ ያ ሁሉ መሀላ ትታ ይቅርታ አድርጊለት እንደ ትልቅ ሰው ልታስታርቂኝ መጣሽ። ይቅርታ ኦፍኮርስ አደርግለታለሁ ወንድሜ ነው አልኩሽ። አሁን ደግሞ ነገሩን ልገለብጩ፣ ጣውላ ልገለብጩ። አስቢ ያ ረቢ ኪያ አንቺ ሪምዬ የኔ ፍቅር፣ ኧረ አንቺ ክፉ ነሽ የኔ ውድ። እንዴት ነሽ? ሰላም አለሁልሽ የኔ ውድ፣ አለሁልሽ የኔ ውድ። አንቺ ፋሲካ ለምንድን ነው ልብስሽን አሁን የማትሸጪው? እኔም ደግሞ ቤቱ ጋር ልሽ ረጁን እየጠበኳት ነው። ረጁን አስቀይማ አስወጣቻት። ረጁን ደውዬ ነይ ግቢ ፕሊዝ፣ ለምን ሰው መሀል ትናገር ይቅርታ ትበላ ብዬ ነው። ረጁን እየጠበኩ እኮ ነው። አንቺ ዜድ ዛ ዜድ የምር አሁን እሳ በዛሹ ደውል አሜሪካ ፕላስ ዋን ምን ማለት ፈልገሽ ነው? እንዲ እንዲ ያልሽ ነው ወየ ለእኔ ነው የኔ ፍቅር ያልሽ? የኔ ፍቅር ወርቅ እየሸጥኩ ነው። ሀቢብ ደህና ነህ? እሺ የኔነት ሀይ ሀቢብ፣ አንተ በስነ ስርዓት ሰውን ሰላም አትልም እንዴ? ምን ማለት ነው ሀቢብ? እንዲህ ማለት ወይ ጉድ! ንቀኝ ማሪ ዜድ ንቀኝ። አንቺ ነሽ የምትነቀይ ሪምዬ። አይ ሻላ እንዳታስወጣት፣ ይጥፋት፣ መውጫውን ይጥፋት፣ እንዳትወጣ። ወይኔ ዜዳ ሪምዬ፣ ኧረ በእናትሽ ሪም አናግርም። ጆአለሁ ምን ላድርግሽ? ወይ ሪምዬ እዚህ ሆነሽ ወርቁ የምትጋዙ ብሄርት ያላችሁ ያላ ኮልሚ ብሩን የመረጥሽው ልብስ ብሩን አታስገቡት። ይኸው ልታስገባለች ነው እንትኑ ምላጩ በሻል ልታስገባለች። ምላጩ የለም ያለውን አስገቢ። አንቺንም ይኸው አሁን 5 ግራም ከምናምን መጥቷል። ታስገቢያለሽ ብሩን አታስገቢ። ምንድን ነው 5 ግራም ምናምን? ያንገቱ 5 ግራም አምጪልኝ አላልሽም? አዎ እሺ አስገባለሁ። አሳይኝ በይ እዚህ አሳይኝ። ያው ዜድ አሳይኛ ገበያ ለኔ ማትስገለኝ። ኮፕሊንግ ታፕ ይገዛልኝ ሰው አለ። አሳይኛ አምጪ ብለሽ 5 ግራም ስንት ግራም ነው ይሄ? 5 ግራም ማርያምን በይ እናቴ ትሙት። ይሄ 5 ግራም ነው ወላሂ በይ ወላሂ ናት። 5 ግራም ነው። የሰው ወፍራም ነው ማሬ፣ በተፈጥሮ ወርቋ ወፍራም ነው። ለዛ ነው ብዙ ግራም። ሂሳቡ ሪምዬ፣ ሂሳቡ 5 ግራም በዶላር ስንት ነው ንገሪኝ አሁን። ትልሻለሁ በኋላ ነይና። እሺ እናቴ መጣሁልሽ እናቴ የኔ ፍቅር አይደለ? አሁን እያጣላሻቸው ሀቢብ ለምንድን ነው በስነ ስርዓት ሰላም ያላልካት? አባቴ ሙት ይደብራል። እንዲህ ትላታለህ እንዴ? ሰላም ለምንድን ነው የምላት? እሷን ነበረች እንዲ አንደኛ ከጠራሽ ብሎ ካደርግሻለሁ አላለችሽም? ታደርግሽ አሁን እኔ አልሰማሁም። አደባባይ ወይኔ ከሰው ተቆራረጡ። ከሀቢብ ጋር ከታረቅሽ ወላሂ ከሀቢብ ጋር ከተጣላሽ ወላሂ አልሰማሽም። ከሀቢብ ጋር ከታረቅሽ በቃ ካሁን በኋላ እኔ ብሎ ካደርግሻለሁ ስትልሽ ኪዩን ደግሞ ሪኮርድ የምታደርገው ከታች ነበረች፣ ከአንቺ ታች ነበረች። እኔም ብሎክ አድርግሻለሁ ካሁን በኋላ ቆፍጠን በይ ምናምን ሲሉሽ ነበር። ኧረ በእናትህ ሀቢብ፣ በእናትህ ተው ሀቢብ፣ ከሰው ጋር ታጣሉ። ለምን እተዋለሁ? አንቺ እኮ ማለት ነው ይኸውልሽ፣ አሁን አንቺ ማለት ነው አንቺ ሚዛናዊ ነው መሆን ያለብሽ። ከአንቺ ጓደኛሽ ነች መከረችሻ። እሷ ደግሞ አሁን ለእኔ ደግሞ እንደ ጠላት ሆነች ማለት ነው። በቃ አሁን በቃ በእናትህ ተው። እኔ አልሰማሁም፣ አሁን የምትሉትን ጆሮ አልሰማሁም። አሁን ረጁን ይቅርታ በያትና እኔ ወደ ስራዬ ልሂድ። ረጁን ይቅርታ በያት። ረጅዬ እኔ ፍቅር፣ እኔ እኮ ይኸው መሀል እንደምንቀር መቼ አውቀን ነበር። እኔ አንቺ ክዊን ሪም አገባኝ ማሬ፣ እኔ ምን አገባኝ? አንቺም አልተባልሽም። አሁን ሪም ስትመጣ ሰላም በላት ሲባል ሀይ ሳይላት እንዴት ነህ ሀቢብ ስትለው እንደዚህ ብቻ ወጣ አይደለም። አይበላት ምን ይሞላላታል ደግሞ ለሪምዬ
ና ሙድሬ ተፈጣለሁ። አሁን ራጁን ይቅርታ፣ ራጁ ሀቢብ እኔ እንደነገርኩሽ ነው፣ ችግር የለውም። ራጁ እንደነገርኩሽ ነው። መጣች ገና ቲክቶኬን እንደከፈትኩ እኔ በስመ አብን ብያለሁ። እኔ እንዴት እንደመጣች አላውቅም። መጣች አሁን ልትሄድ ነው የውላት እቺ ሰሪራ ማለት ነው። መጣች ተቀበልኳት። ቆይ ሚውት ላድርገው አንዴ እሱን ተቀበልኳት። ራጁ አባቴ ሙት ነው የምልሽ። ከዛ ልክ እንደመጣች ሀቢብን ይዛም ልክ ገብታ ሰከንድ ሳቆይ ሀቢብን አስገባችው። ከዛ ለምን አትታረቁም አለች። ከእናንተ ኸጥኒ ታት መወቅፍ ሰዓብ ገባሽ? አረብኛ ገብቶሻል? ሀጤትኒ ታት መወቅፍ ሰዓብ የደ ተረጃት ለወራ ከዛን ይቅር ለእግዚአብሔር መባባል ምንም ኖርማል ነው። ይቅር ለእግዚአብሔር ብዬ ካለ ወንድሜ ያልኩት። ከዛን አንቺ መጣሽ። አንቺ ስትመጪ አሁን ነገሩን እንዴት አድርጋ እንደጠነሰሰችን ነው ወደ አንቺ እንዳዞረች አላውቅም። እሱ አሁን ምንድነው አላማዋ? እች ልጅ ከኔ ላይ ወይ የላካት ሰው አለ። እኔ ዜድ ጓደኛዬ ናት እላለሁ። ኖ አይደለችም፣ ጠላቴ ናት። አሁን ከአንቺ ጋርና ከሪም ጎልድ ጋር ልታጣላኝ ነው አላማዋ። ልብ በሉ። እኔ ግን ጸጥ አልልም፣ ለሀቄ ይከራከራለሁ። አሁን ትምጣና ፊት ለፊቷ እነግርሻለሁ። እኔ ምንም የተነፈስኩት የለም። ምንም አላወራሁም። አረ ችግር የለውም። አረኛ ሰላም ስትሆን እኮ ደስ ይለናል። እኔ ምንም አሉኝም አላልኩም። እኔ ለሱ ሰው ይመክረኛል። እኔ ህፃን ልጅ ነኝ እንዴ? ትልቅ ሴት እኮ ነኝ። ሰው መክሮኝ ነው እንዴ? መጀመሪያ ፈጀው አሁን ዘድ እኔ ምን ብዬሽ ነው ይሄን ሁሉ ጉድ የምቀባጥሪ? እኔ ያልኩሽ ነገር አለ እንደው በዋሳብ እንኳን ብላኛለች ካልሽ ያልኩሽ ነገር አለ ካፌ ያወጣሁት እየሰማሽኝ ባይሆን ሬወለሽ ረጁ ከኔ የምትወደው አንድ ባህሪ አላት። ረጁዬ ረጁ አንድ ባህሪ አላት። ምን ባህሪ አላት አትበል። አቋቲያም ሽማግሌ ጎንቦራስ ምን አገባሽ? ምን ታውቂያለሽ? ዝም በይ። ያገባኛል። ከኔ የምትወደው ነገር አለ። ረጁዬ ዝም በይ አንቺ። አውዝ ቢላ የሚሽጣው ረጁ ዝም በይ። ደግሞ እሷ ጋር መጣሽ። እሷ ከኔ የምትወደው ነገር አለ። ይሄ እንትን የአመጋገብ ስነ ስርዓት ትወጅልኛለሽ። አመጋገቤን ምን አለ ያን ቪዲዮ ለዜድ ልላክላት እንደ ጃ ለባዲ ኬክ መሻክል ላ ና ይቅርብሽ። ሄደች አነካክታ ሄደች ማለት ነው። አሁን አንተ ኦኬ ማፊ ሙሽኪል ሀቢቢ ሪምን ይቅርታ ጠይቃት። እሷ መታ ሰላም ስትለው ብሏት አልወጣም አላላትም እንዴ? ያገናኛችኋል ማለት ምንም አያስፈልግም። ይቅርታ ነው ይገናኛችሁ። በምን ይገናኝ? እሷም ስራ ትምጣና ዜድ ትምጣና እኔ ጥያት እወጣለሁ። ለሹ እሷ ጥላኝ የምትወጣው ወጣች፣ ዘጋች። ማፊ ሙሽኪል በኋላ የዱባይ ፖሊስ ቁጥር ማሬ 999 ላይ ደውይ። መኪናችሁን አንሱ ተባልን። ከዚህ ጋር በእናትሽ ምንድን ነው የምትይው? እኔ ምንም አላልኩም። የዜድ ነገር ገርሞኝ ነው እኮ። እሱም እኮ ነው የምላቸው። መኪናችሁን ከፓርኪንግ አንሱ ተባልን። አስፋልቱ እየተቆፈረ ነው የሰፈራችን። ኦኬ ሾያ